ከዛ ወጥተህ እኮ እኔን ለማውራት አልሞከርክም። አንተ አልሞከርክም። ሲጀመር ምን ብዬ ነው የማወራው? አልሞከርክም። ምንም ነገር እኔ እኮ በዚህ ጎን እየደወልኩ መጣሁ፣ ደረስኩልሽ። አንድ ወር ጠብቂ ይኸው ጨርሻለሁ እያልኩ ያለ በመሀል እኮ አንቺ ሌላ ጓደኛ ይዘሽ ሌላ ላይፍ መስርተሻለሽ። እኔ እኮ ጠብቄሃለሁ። በአንተ እኮ ተስፋ የቆረጥኩት ማለት ነው። ወጥተህ እንኳን ልታናግረኝ አልፈለክም። ሲጀመር አላናገርከኝም ሁላ። ምንም አላናገርከኝም ሁላ ሲጀመር ማለት ነው። አንተ ማለት ነው ሲጀመር ማለት ነው። አትወጂኝም ማለት አችልም። ምንም መፍትሄ የለህም። እኔ አንተ ከምታፈቅረኝ አንተ ከምትወደኝ በላይ እንደምወድ ሲጀመር ታውቃለህ ጠንቅቀህ ማለት ነው። ምን ያክል ለዚህ ፍቅራችን ምን ያክል መስዋዕትነት እንደከፈልኩ ታውቃለህ። እኔ ሄሉ አሁን እሺ፣ እኔ እንዴ ማለት መፍትሄ የለህም። ትሰማኛለህ? ምንም መፍትሄ የለህም እንደዚህ ማለት በቃ አለቀ። እንዴት ማለት? በቃ እኔን አትወጂኝም ነበር የማለት ምንም መፍትሄ የለህም ሲጀመር። እሺ ቆይ እኔ እወድሻለሁ እኔ አፈቅርሻለሁ ብለሽ ታስቢያለሽ? አላውቅም። እስቲ እሱን ንገረኝ። እኔማ እንደማውቀው ከሆነ ለኔ የምታሳየኝን ነገር በምታረግልኝ ነገር ትወደኛለህ ብዬ ነበር ማስበው ድሮ። በጣም ብዙ አፈቅርሻለሁ እኔ ካንቺ ጋር ብዙ ነገር አቅጄ ስለፋ ነበረ። ካንቺ ጋር አንድ ላይ ብዙ እቅድ ነበረን። እሱንም ተለያይተን በአካልም ተለያይተን ያን ነገር ለማስከተል በራሴ በጣም ብዙ የጣርኩ ነበረ። ከእናት ከቤተሰቦቼ በላይ ለአንቺ ጊዜ ሰጥቼ ለአንቺ ለፍቅራችን ስል ስታገል ነበረ። ሄለን አልታገለችም። ከአንተ ጋር ሆኜ እኔ አልታገልኩ። አንቺ በመሀል እኔ ምን አልኩኝ ናቲ? እኔ አንተ እኮ አንዴ ሚሊዮን አይደል? ስማ እኔ እኮ አንተ ምንድነው ይሄ ነው ትሰማኛለህ ማለት ነው። አንተ የከፈልከውን ያክል መስዋዕትነት እኔም ከፍያለሁ። በቃ ብዙ ነገር አንተ እኔ ማስረዳት አልችልም። ስናደር ሲጀመር ማውራት እንደማልችል ታውቃለህ፣ ጠንቅቀህ ታውቃለህ። ምንድነው ነገር ታውቃለህ። ግን አንቺ ብቻ ያወራና እሺ አሁን ምንድነው ቆይ ተናደሽ ማውራት ማለት ንገሪኝ። እሺ ምንድነው? ለምን ምን አስፈለገ? ሌላ ወንድ ጋር መሄድ ቆይ ሌላ ጓደኛ መሄድ ምን አስፈለገ? እኔ በዛ ቦታ እንደዛ እያረኩ የሰማሁት ነገር ናቲ ተስፋ ቁረጪ ተብያለሁ። በአንተ ላይ ያለኝ ነገር ተስፋ እንደቆረጠ ተደረገ የሚልሽ አንቺ ሲጀምር ምክንያት እየፈለግሽ ነበር። ምክንያት አትበል ናቲ፣ ምክንያት አትበል። በፍቅሬ አትምጣ። በቃ በምንም አይነት ነገር በውስጥ አትምጣ። ሲጀመር እንደዚህ ማለት ምንም እንደዚህ አትበለኝ። አንቺ የአንድ ሰው ተራ ወሬ ይቅርና ስንት ነገር አሳልፈን ከሆነ ማለት ነው አሳልፈን ከሆነ ማን ነው የሚያምንሽ? አሁን ስማ በዛ ሰዓት ወጥተህ ሄሉ ለምን እንደዚህ ያደረግሽ ማለት መፍት ነበረ። ወጥተህ ማናገር ትችል ነበር። ለኔ ብለህ እኔን ከወደድከኝ በዛ ሰዓት እቺ ልጅ ለምንድን ነው እዚህ ውስጥ የገባችው ብለህ ማውራት ትችል ነበር፣ መጠየቅ ትችል ነበር። ምንድነው ያደረከው? አንዴ ላውራ። መስጠየቀኝ። እሺ አንዴ ተረጋጊና አውሪ። ተሸክም ያዝኝ ዞርኩኝ ምን መተሽ ታውሪ